ናቱ ቤቱ ደርሰናል። እሺ አባዬ። ጎበዝ የኔ ልጆች በደንብ አድርጋችሁ ተማሩ። እሺ እማዬ። ሁለት አንድ 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 ሁለት። እሺ ናቱ እንዴት ነበር ስፖርት? በጣም ጥሩ ነበር። ህፃናትስ ከኛ ጋር አብራችሁ ትንቀሳቀሱ ነበር? አዎ፣ አዘውትሮ አካላዊ እንቅስቃሴ ማድረግ በጣም ጥሩ ነው። ስለዚህ በየጊዜው ልክ እንደኛ ትንሽም ብትሆን እንቅስቃሴን አድርጉ። ጎበዞች፣ ባለፈው ጊዜ ከፊደል ሰ ጋር አስተዋውቀናችሁ ነበር። አስታወሳችሁት? ግን ከረሳችሁት ደግሞ ቪዲዮን ደግማችሁ ማየት ትችላላችሁ። እሺ ልጆችዬ፣ ጎበዞች። የዛሬ እንግዳችን ደግሞ ፊደል ሸ ይባላል። ሰላም ፊደል ሸ። ሰላም ቤቱ። ህፃናት ፊደል ሸን ተዋወቁት። ሰላም ህፃናት፣ እንደምን ናችሁ? እሺ ፊደል ሸ፣ ለህፃናት አንዳንድ ነገሮችን ንገራቸው። አዎ፣ እኔ ፊደል ሸ እባላለሁ። እንደምታዩኝ ደግሞ ሽማግሌ ነኝ። በጣም ጥሩ። አሁን ደግሞ በፊደል ሸ የሚጀምሩ ቃላቶችን ለህፃናት ትነግራቸዋለህ? በጣም ጥሩ። እሺ እንጀምር። ሸ ሸማኔ፣ ሸ ሸረሪት፣ ሸ ሸራ፣ ሸ ሸክላ፣ ሸ ሸንኮራ፣ ሸ ሸሚዝ። እስኪ ደግመን እንበለው ህፃናት። ሸ ሸማኔ፣ ሸ ሸረሪት፣ ሸ ሸራ፣ ሸ ሸክላ፣ ሸ ሸንኮራ፣ ሸ ሸሚዝ። እሺ ፊደል ሸ፣ አሁን ደግሞ ለህፃናት ፊደል ሸ እንዴት እንደምትጻፍ ልናሳያቸው ወደ ክፍል እንሂድ። እሺ እንሂድ። ናቱ ፊደል ሸ እንዴት እንደምትጻፍ ታሳያቸዋለህ? እሺ ቤቱ። በመጀመሪያ በታች ትጀምርና ከዛ ቀጥ ብለህ ወደ ላይ ትሄድና ወደ ቀኝ አድርገህ ቀጥ ብለህ ወደ ታች ትወርዳለህ። ከዛ ከላይ ትንሽ መስመር መሃል ላይ ካደረግክ በኋላ ከላይ ደግሞ ትንሽ መስመር ታደርግባታለህ። ጎበዝ ናቱ፣ ቻልካት እኮ። እስኪ ደግመህ ለህፃናት አሳያቸው። መጀመሪያ ከታች ጀምሬ ቀጥ አድርጌ ወደ ላይ መስመር አደርጋለሁ። ትንሽ ወደ ቀኝ ታጥፌ ከዛ ወደ ታች እወርዳለሁ። ከዛ ማዕከል ላይ አንድ ትንሽ መስመር ካረኩኝ በኋላ ከዛ ደግሞ ሌላ ትንሽ መስመር በላይ በኩል ወደ ጎን አደርግባታለሁ። ጎበዝ፣ ቻልከው እኮ ናቱ። እሺ ፊደል ሸ፣ ከመሄድ በፊት በፊደል ሸ
አንድ መዝሙር ትዘምርልናለህ? እሺ እንዘምር። እኔ ነኝ ሸ ፊደል ሸ ኑ እንተዋወቅ ነኝ ሸ እኔ ልንገራችሁ ቃላት በሸ ኑና እንዘምር ባንድ ላይ። ሸሸማኔ ሸሸረሪት ሸሸራ ሸሸክላ ሸሸንኮራ ሸሸሚዝ ደጋግማችሁ በሉ ሸሸ። እኔ ነኝ ሸ ፊደል ሸ ኑ እንተዋወቅ ነኝ ሸ እኔ ልንገራችሁ ቃላት በሸ ኑና እንዘምር ባንድ ላይ። ሸሸማኔ ሸሸረሪት ሸሸራ ሸሸክላ ሸሸንኮራ ሸሸሚዝ ደጋግማችሁ በሉ ሸሸ። እሺ ህፃናት፣ አሁን ደግሞ ፊደል ሸ እንዴት እንደሚደመጥ እንሰማለን። ሁል ጊዜ እንደምንለው ሁሉም የአማርኛ ፊደሎች 7 አይነት አደማመጥ አላቸው። የፊደል ሸን አደማመጥ እንሰማለን። የመጀመሪያ ፊደል ሸ፣ ሁለተኛ ሹ፣ ሶስተኛ ሺ፣ አራተኛ ሻ፣ አምስተኛ ሼ፣ ስድስተኛ ሽ፣ ሰባተኛ ሾ። ሰማችሁት አይደል ህፃናት? እስኪ በአንድ ላይ እንድገማቸው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እሺ ፊደል ሸ አብረን ስለቆየህ ከልብ እናመሰግናለን። እሺ ልጆችዬ፣ ዛሬ ከፊደል ሸ ጋር የነበረንን ቆይታን ወደዳችሁት? ተዝናናችሁስ? በሚቀጥለው ከፊደል ቀ ጋር እናስተዋውቃችኋለን። ደህና ሰንብቱ። እሺ ህፃናት፣ ዛሬ የነበረን ቆይታ ትውውቅ ከፊደል ሸ ጋር እዚህ ጋር አብቅቷል። እቺን ቪዲዮ ደጋግማችሁ ያትና በፊደል ሸ የሚጀምሩ ስንት ቃላት እንዳገኛችሁ ከታች በኩል መልስ ጻፉልን። እሺ፣ ሌሎች ደግሞ ብዙ ቃላት በፊደል ሸ የሚጀምሩ ካገኛችሁ ደግሞ ንገሩን። እሺ፣ በድጋሚ እስከምንገናኝ ደህና ሁኑ። እሺ፣ ቻው 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 ህፃናት።